የፈጠረን የኛ እቅድ ሳይሆን የሱ እቅድ ሆኖ የኛ ፍላጎት ሳይሆን የሱ ፍላጎት ሆኖ የኛ ምርጫ ሳይሆን የሱ ምርጫ ሆኖ ወደ ምድር እኛም ፈጥሮ የላከን እሱን እንድንገዛ የላከን አንድ አምላክ አለ። የአምላክ በማንነቱ ላይ አንድነቱ ላይ ሁለትነት ሶስትነት የለበትም። አንድ ብቻ ነው እና እሱ እንድንገዛው ፈጥሮናል። እና እቺኛዋ መንገድ ስለገባችን እቺ መንገድ በስነ ስርዓት ስለገባችን በእስልምና ሃይማኖት መጣችሁ በጓሮ በኩል ሳትገቡ በሆነ ሰፈር በኩል ሳትሄዱ ወይ በእናታችሁ በኩል ወይ በአባታችሁ በኩል ሳትሄዱ ያንን አምላክ ፌስ ቱ ፌስ ቱ ዘ ፍሮንት ማለት ነው ፊት ለፊት ሆናችሁ አምላኬ እንዲህ አደርግልኝ እንዲህ ስላደረኩ ይቅርታ አድርግልኝ እያላችሁ ፊት ለፊት አምላካችሁን የምታመልኩበት ሃይማኖት እስልምና ብቻ። አንድ ሃይማኖት አታመጡ። ይሄ እስልምና ሃይማኖት ፍሮንት አምላካችሁን የምታነጋግሩበት የምትገዙበት ማለት ነው። እና አልሐምዱሊላህ እኔ ወደ እስልምና ከመጣሁ በኋላ ይሄ በማምለክ ስነስርዓት ውስጥ እኔ ግልጽ የለኝም። ሰው በሚሰግድበት ጊዜ ስጁድ ሲወርድ በጣም ነው ማለት ያለው ስሜት በነገራችሁ አልችልም። አንድ ሃይማኖት ልታመጡ አልችልም። በቀን ውስጥ እንትን የሚል ለአምላኩ 5 ጊዜ ሲሰግድ የሚውል